ዛሬ በዓለም ዙሪያ የቤተሰብ ጤና ችግር እየሆነ ስላለውና በሀገራችንም እየጨመረ ስለመጣው በሽታ እንነጋገራለን። ይህ በሽታ እንደ ስትሮክ፣ የልብ ድካም፣ የኩላሊት መድከም ያመጣል ሲባል ከአንዴ ሁለት ጊዜ ሰምቶ እንደሚያውቁ እርግጠኛ ነኝ። መቼስ እንዲህ ሲል ብዙ ነገሮችን እያሰቡ ይሆናል። ዛሬ በተለምዶ የኮሌስትሮል ከፍ ማለት ስለሚባለው ህመም ወይም የሰውነት ውስጥ ያለ የቅባት መጠን ከፍ ስለማለት እናወራለን። ይህ በሽታ ምን ማለት እንደሆነ፣ ለአደጋ የሚጋለጡ ሰዎች እነማን ናቸው፣ እንዲሁም የሚያመጣቸው ጉዳቶች እንዴት ማከምና መከላከል እንደሚቻል በጤናችን ቴሌሄልት ሰንተር በሰፊው እናወራለን። ከፍተኛ የቅባት መጠን በእንግሊዝኛ ሃይፐርሊፒዲሚያ በመባል የሚታወቅ ሲሆን በደም ውስጥ ከመጠን በላይ የቅባት መጠን መኖሩን የሚያመላክት የህመም አይነት ነው። እነዚህ የቅባት አይነቶች የሚገኙት አንደኛው ከምንመገበው ምግብ ሲሆን ሌላው ምንጭ ደግሞ በዋነኝነት በጉበት ውስጥ በማምረት ነው። ጉበት ከምግብ የሚያገኛቸው አንዳንድ ንጥረ ነገሮች በመጠቀም ቅባቶችን ያመርታል። ከዚህ በተጨማሪ ሰውነታችን ከምንበላቸው ካርቦሃይድሬት እና ፕሮቲን ትርፍ የሆነውን ለወደፊት የኃይል ማጠር ሲኖር ለመጠቀም ያከማቸዋል። ታዲያ ከሰውነት ቅባት ውስጥ አንዱ ትራይግላይሰራይድ ተብሎ ሲጠራ በዋናነት ለኃይል ምንጭነት የሚያገለግል ሲሆን ኮሌስትሮል የሚባለው ደግሞ ሴሎችን ለመገንባት፣ ሆርሞኖችን ለማምረት እና ምግብን ለመፍጨት ጠቃሚ ነው። ከነዚህ ተጨማሪ ያሉ ቅባቶች ደግሞ ሊፖፕሮቲኖች ናቸው። እነዚህ ኤችዲኤል እና ኤልዲኤል የሚባሉ ሲሆን ቅባቶችን በሰውነት ዙሪያ ለማዘዋወር ሴሎቻችንም እንዲጠቀሟቸው ለማድረግ ነው። በአጠቃላይ የሰውነት ቅባት ጥቅሞች የሰውነታችንን ኃይል፣ ሆርሞኖችና ሴሎች በትክክል እንዲሰሩ ያደርጋሉ ማለት ነው። መጥፎና ጥሩ ኮሌስትሮል ተብሎ ስለሚጠሩት ደግሞ እናውራ። ኤችዲኤል የሚባለው ጥሩ አይነት ኮሌስትሮል ሲሆን ከመጠን በላይ የሆኑ ኮሌስትሮሎችን ሰብስቦ ወደ ጉበት በመውሰድ አላስፈላጊ ቅባት ከሰውነት እንዲወገድ ያደርጋል። ይህንን ሲያደርግ ደም ስሮች እንዳይጠቡ ወይም እንዳይዘጉ ትልቅ አስተዋጽኦ አለው። ኤልዲኤል የሚባለው መጥፎ ኮሌስትሮል ሲሆን በቀላሉ ለመረዳት ያህል ለምሳሌ አሁን መንገድ ላይ 2 ወይም 3 መኪና ካለ መንገድ እንደማይዘጋ ሁሉ ኤልዲኤል መጠኑ አነስተኛ ሲሆን ምንም ችግር የለውም። ነገር ግን በጣም ብዙ መኪና አንድ መንገድ ላይ በሚሆንበት ጊዜ እንደሚፈጠረው መዘጋጋት ሁሉ የኤልዲኤል መጠን በደም ውስጥ በጣም የሚበዛ ሲሆን ደም በነፃነት ፍሰት ስለማይኖረው የተለያዩ የአካል ክፍሎቻቸው የሚያስፈልጋቸውን ኦክሲጅንና ንጥረ ነገሮችን ስለማያገኙ ይጎዳሉ ማለት ነው። ከፍተኛ የቅባት መጠን እንዲፈጠር የሚያደርጉ በርካታ የአኗኗር ዘይቤዎችና የጤና ሁኔታዎች አሉ። ከአኗኗር ዘይቤ ምክንያቶች ውስጥ የሚጠቃለሉት ማጨስ አንዱ ሲሆን ይህ ጥሩ ኮሌስትሮል የሚባለውን ይቀንሳል። እንዲሁም ከመጠን በላይ አልኮሆል መጠጣት፣ ከፍተኛ መጠን ያለው ለጤና የማይመከሩ ቅባቶች ማለትም የሳቹሬትድ ፋትስ ወይም ትራንስ ፋቶችን ለምሳሌ የተጠበሱ ምግቦች፣ ኩኪሶች፣ ዶናቶች፣ ኬኮችን እና ሌሎች ተመሳሳይ ነገሮችን ማዘውተር፣ ለረጅም ሰዓት መቀመጥ ወይም እንቅስቃሴ አለማድረግ እና ጭንቀት ከፍተኛ የቅባት መጠን እንዲፈጠር የሚያደርጉ ናቸው። እንደ አውሮፓውያን አቆጣጠር በ2021 በርካታ የምርምር ጽሑፎችን የተመለከተ አንድ ጥናት እንዳመለከተው የተጠበሱ ምግቦችን ከፍ ባለ መጠን የተመገቡ ሰዎች ትንሽ በልተው ከነበሩት ጋር ሲነጻጸር በደም ስሮች በቅባት መዘጋት ምክንያት ለሚመጣ የልብ ህመም የመጋለጥ እድላቸው በ22% ከፍ ያለ እንደሆነ አሳይቷል። ሌሎች ምክንያቶች ደግሞ እድሜ ከ40 ዓመት በላይ ሲሆን፣ በውርስ የሚመጣ ከፍተኛ የኮሌስትሮል ህመም ካለ፣ አንዳንድ መድኃኒቶች እንዲሁም የጉበትና የቆሽት ህመሞች፣ የታይሮይድ ሆርሞን ዝቅ ማለት እና የስኳር ህመሞች ለከፍተኛ የቅባት መጠን እንዲፈጠር ምክንያት ይሆናል። በሰውነት ውስጥ ቅባት ሲጨምር ምልክት የሚታይ ይመስሎታል? በጣም የሚገርመው አብዛኛው ሰው ላይ በሰውነት ውስጥ ቅባት ሲጨምር ብዙ ምልክቶች አይታዩም። ነገር ግን ሆድ አካባቢ የስብ መከማቸት ከከፍተኛ የቅባት መጠን ጋር ይያያዛል። እንደ የልብ ድካም ወይም ስትሮክ የመሳሰሉ ችግሮች እስኪፈጠሩ ድረስ የተለየ ስሜት ላይሰማ ስለሚችል ቀደም ብሎ መመርመር በጣም አስፈላጊ ነገር ነው። ታዲያ ምርመራ የሚጀምረው ሐኪሙ ዝርዝር የጤና ታሪክ በመውሰድ እና የሊፒድ ፓናል የሚባል ምርመራ በማድረግ ነው። ይህ ምርመራ አጠቃላይ ኮሌስትሮልን፣ ቅድም የጠቀስኳቸውን ጥሩና መጥፎ ኮሌስትሮል እንዲሁም ትራይግላይሰራይድ የሚባለውን የቅባት አይነት በመጠን ይመረምራል። እንደ ጤና ሁኔታው ደግሞ ተጨማሪ ምርመራዎችም ሊደረጉ ይችላሉ። ለምሳሌ የስኳር በሽታ ወይም የታይሮይድ ሆርሞን መጠን ዝቅ ማለት አለበት ተብሎ ከታሰበ ሌሎች ምርመራዎችም ይታዘዛሉ። ቀጣዩ ጥያቄ የሚሆነው ደግሞ ማን መመርመር እንዳለበት እና በየትኛው የእድሜ ክልል ውስጥ ያሉ ሰዎች ናቸው የሚለው ነው። በአንደኛ ደረጃ ማንኛውም ወጣት ከ20 ዓመት እድሜ ጀምሮ ምርመራ መጀመር ሲኖርበት፣ በሐኪም የተነገረ የተለየ የመጋለጥ እድል ከሌለው ደግሞ ምርመራውን በየ4 እስከ 6 ዓመቱ መድገም ይኖርበታል። ይህ ምርመራ ቶሎ ማድረግ የሚያስፈልጋቸው ሰዎች ውስጥ የሚጠቃለሉት ደግሞ የልብና የደም ስር እንዲሁም የስኳር ህመም ያለባቸው እና ከፍተኛ ኮሌስትሮል መጠን በቤተሰብ ውስጥ ያለባቸው ሰዎች ናቸው። በህብረተሰባችን ዘንድ የተለመደ ባይሆንም የአሜሪካን ሄርት አሶሲዬሽን ልጆች ከ9 እስከ 11 ዓመት ባለው ጊዜ ውስጥ አንድ ጊዜ የቅባት መጠናቸው እንዲመረመር ይመክራል።
ሁለተኛ ምርመራ ደግሞ ከ17 እስከ 21 ዓመት ባለው እድሜ መካከል እንዲደረግ መመሪያ አስቀምጧል። በቤተሰብ ውስጥ የከፍተኛ ኮሌስትሮል፣ የልብ ድካም ወይም ስትሮክ ደግሞ ካለ ምርመራው ቀደም ብሎም ሊጀምር ይችላል። በተጨማሪም አንድ ልጅ እንደ ስኳር በሽታ ወይም ከመጠን በላይ ያለፈ ውፍረት ካሉበት ምርመራው ከተጠቀሱት እድሜ ቀደም ተብሎ ሊደረግ ይችላል። ታዲያ ከፍተኛ ኮሌስትሮል ወደ ምን ሊያመራ ይችላል? የደም ስሮች በቅባት ምክንያት ሲጠቡ ወይም ሲዘጉ ደም ወደ ዋና ዋና የአካል ክፍሎች ለመድረስ ይቸገራል። በዚህ ምክንያት የልብ ድካም፣ ስትሮክ፣ የልብ ደም ስሮች መጥበብ፣ ድንገተኛ የልብ መቆም እና ወደ እግር ወይም ወደ እጅ በቂ ደም አለመድረስ የሚታዩ ችግሮች ናቸው። አንዳንድ ሰዎች የአኗኗር ዘይቤን በመቀየር ብቻ የቅባት መጠናቸውን ማሻሻል ይችላሉ። ሌሎች ደግሞ ከእነዚህ ለውጦች ጋር መድኃኒቶች ያስፈልጓቸዋል። ይህ ግን የሚወሰነው በሐኪሞት እና በእርሶ መካከል በሚደረግ ምክክር ነው። የአኗኗር ዘይቤ ማሻሻል ስንል ከአካል ብቃት እንቅስቃሴ ይጀምራል። በሳምንት 5 ቀናት ለ30 ደቂቃዎች ያህል መጠነኛ እንቅስቃሴ ማድረግ ይሞክሩ። ምክንያቱም የአካል ብቃት እንቅስቃሴ ጥሩ ኮሌስትሮልን ለመጨመር ይረዳል። ሁለተኛው ደግሞ ማጨስን ማቆም ነው። ሶስተኛ በቂ እንቅልፍ ማግኘት ሲሆን በየምሽቱ ቢያንስ 7 ሰዓት ያህል ማረፍ አለቦት። አራተኛ ጭንቀትን ለመቆጣጠር ጥረት ማድረግ ነው። አምስተኛው ለልብ ጤናማ የሆነ አመጋገብ መመገብ ማለትም የሜዲትሬኒያን አመጋገብ ወይም ዳይት የሚባለውን መከተል ይመከራል። ይህ አመጋገብ ብዙ ፍራፍሬዎችን፣ አትክልቶችን፣ ለውዝ እና ሙሉ እህሎችን ያጠቃልላል። በተጨማሪ ደግሞ ለምግብ የሚጠቀሙት የቅባት አይነት የወይራ ዘይት እንዲሆንና አሳ፣ ቆዳ የተነሳለት ዶሮ እንዲሁም የወተት ተዋጽኦችን በመጠኑ እንዲወስዱ ይበረታታል። ቀይ ስጋን ደግሞ መቀነስ ይኖርበታል። ስድስተኛው ደግሞ ስኳር ያለባቸው መጠጦችን መቀነስ ነው። የአልኮል መጠጥንም ይገድቡ። ለሴቶች በቀን ከ1 መጠጥና ለወንዶች ደግሞ በቀን ከ2 መጠጥ በላይ ይጠቀሙ። ክብደትም ለመቀነስ ጥረት ያድርጉ። ከአኗኗር ዘይቤ ማሻሻል ቀጥሎ ያለው ሕክምና በመድኃኒት ሲሆን በደም ውስጥ ያለውን የቅባት መጠን ለመቀነስ ይሰጣል። ነገር ግን አመርቂ ውጤት ለማየት መድኃኒቶችን ከአኗኗር ዘይቤ ለውጦች ጋር ማቀናጀት ያስፈልጋል። በአብዛኛውን ጊዜ የሚሰጡ መድኃኒቶች ስታቲንስ በመባል ይታወቃሉ። እነዚህ መድኃኒቶች በጉበት ውስጥ ኮሌስትሮልን ለማምረት የሚረዳውን ዋና ኢንዛይምን በመዝጋት የሚመረተውን ኮሌስትሮል ይቀንሳሉ። ለብዙዎች ተስማሚ ቢሆኑም ዋነኞቹ የጎንዮሽ ጉዳቶች ደግሞ ጡንቻ ላይ የሚሰሙ ህመሞች ናቸው። እነዚህ መድኃኒቶች ከ6 እስከ 8 ሳምንታት ውስጥ የቅባት መጠንን መሻሻል ያሳያሉ። ሐኪሙ ህክምናውን ከጀመሩ በኋላ ከ2 እስከ 3 ወራት በኋላ ለውጥ ለማየት ምርመራውን ይደግሙልዎታል። ከፍተኛ የቅባት መጠን ምልክት አያሳይም፣ ነገር ግን የሚያስከትላቸው ጉዳቶች ቀላል ስላልሆኑ አስፈላጊውን ጥንቃቄ አድርጉ። ጥሩነቱ ዛሬውኑ በቀላል የአኗኗር ዘይቤ ለውጦች በመደበኛ ምርመራና ተገቢ ህክምና ሊመጡ የሚችሉ ጉዳቶችን ሊገቱ ይችላሉ። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር ያድርጉ። ሌላ ማንኛቸውም ጥያቄዎች ካሉት ኮሜንት ሴክሽን ላይ ይጻፉልን። እናመሰግናለን።